ምግብ እጥረት ህመም ከሚጠቁ ህጻናት ቁጥር በጣም በበለጠ ሁኔታ አሁን እንዳለ ይገባኛል። ስለዚህ ምንራቸው ብቻ ሳይሆን እነዚህ ልጆች በአግባቡ ማከም አለመቻላችን ደግሞ ሌላ በሽታ ነው የሚሆነው። ስለዚህ ከዚህ አክመን እንልካቸዋለን ወደ ቤት የተሻሻሉ ቤታቸው ሄደው የሚቀመስ የሚበላ ነገር የላቸውም። እንደገና ቤታቸው ሄደው ሲራው ተመልሰው እንደገና ያ በሽታ ይዟቸው ተመልሰው ይመጣሉ ማለት ነው። ስለዚህ ቪሸስ ሳይክል ነው የሚሆነው ማለት ነው። ማከማችን ራሱ ለኛም ተስፋ አስቆራጭ ነው፣ ለቤተሰቦቹም ምንም ጥቅም ስለማያገኙበት ልጁ ስለማይድን ተመልሰው ለመምጣታቸው ራሱ ስጋት ውስጥ ነው ያለነው። ሆስፒታል አኳየርድ ኢንፌክሽንም እየታከመች ነው ያለችው። ስለዚህ ለዛ ሆስፒታል አኳየርድ ኢንፌክሽን የምንላቸው ደግሞ መድኃኒቶቹ እዚህ ያሉ በጣም ውድ ናቸው። ሰርድ ጄኔሬሽን ናቸው። እዚህ ሆስፒታል ውስጥ ያሉ በጣም ውድ ናቸው። ለአንድ መድኃኒት በቀን 600-800 ብር ነው የሚገዙ። ስለዚህ ፋሚሊዎች እንዳልኩ ዲስፕሌስድ ናቸው። ያ ለመግዛት ደግሞ አቅም የላቸው። ስለዚህ እሱን መድኃኒት ለማስጀመር ነበር እቅዳችን። እነሱም ሊገዙ አልቻሉም። እኛም ፕሮቫይድ ማድረግ አልቻልንም፣ ልናክማት አልቻልንም ማለት ነው። In between, so we are observing her while she is going. What is painful